የኔን ሞት ነው የሞተችልኝ የኔ እናት። የቀነኒን ህይወት እኔ እንደኖርኩት ስንቶቻችሁ ታውቃላችሁ? ቀነኒ በህይወት የለችም፣ አልፋለች። ከምድር በታች ነው ያለችው። እኔ ደግሞ ከምድር በላይ ነኝ። ግን ቢሆንም አሁንም በየቀኑ እየሞትኩ ነው ያለሁት። ያሳለፍኩትን ትራማ ይሄ ነው ብዬ ልነግራችሁ አልችልም። ከትናንትና ወዲያ ማታ የወንድሟ ቪዲዮ ተልኮልኝ እያየሁት ወንድሟ ውስጥ ያለው ሀዘን፣ ወንድሟ ውስጥ ያለው መከፋት፣ እኔም ከሱ ጋር በምኖርበት ሰዓት ታናሽ ወንድሜ አብሮኝ ይኖር ነበር። እሱ የተሰማው እያንዳንዱ ስሜት የኔን ወንድም ይሰማው ነበር። እናቴ በየሳምንቱ በየቀኑ የአውሮፕላን ወጪ ታወጣ ነበር። እኔ ተደብድቤ እኔ የሆነ የአካል ጉዳት ደርሶብኝ እኔና እሱን ለማስማማት በየቀኑ ከጎንደር አዲስ አበባ ትመላለሳለች። ራሴን ለማጥፋት ሞክሬያለሁ። አንዴ አይደለም 2-3 ጊዜ። አልገደለኝም። ራሴን እንዳጠፋ ነበር ከቤተሰቦቹ ጋር አብሮ ፑሽ ያደረገኝ ነበር። ቀነኒ የራሷ ስራ አላት፣ የራሷ የሆነ ነገር አላት። እኔም የራሴ የሆነ ነገር አለኝ። የእሱ ጥገኛ የቤት እመቤት አልነበርኩም። እኔና እሷ ልዩነታችን እሷ ሞተች እኔ ያለሁ፣ በቃ ይሄ ብቻ ነው ልዩነታችን እኔና እሷ። እና የእሷ ሞት ሁልጊዜ እኔን ያንሰፈስፈኛል። የኔ እናት የኔን ስቃይ ነው እሷ ስትሰቃይ የነበረችው። እኔስ እናቴ በጣም ጠንካራ ስለነበረች በፈጣሪ እርዳታ ለመቆም በቃው፣ እንዲደና ለመሆን በቃው፣ በህይወት ለመኖር ለመተንፈስ በቃው። ግን እኔ ሞቼ ነበር፣ ተረስቼ ነበር። እሷን በየሬስቶራንቱ እየወሰደ ነው አይደል አቢዩዝ የሚያደርጋት የነበረው። እኔንም በየሬስቶራንቱ እየወሰደ በተወለድኩበት ባደግኩበት ሰፈር ያዋርደኝ ነበር። ይህን ነገር ላለመናገር ብዙ ጊዜ ጥሬያለሁ፣ በቃ ዝም ለማለት ማለት ነው። ግን አልቻልኩም። የዚች ልጅ ሞት ሁልጊዜ እንቅልፌን ይነሳኛል። የእሷን የቆሰለ ፊት ሳይ የኔን የቆሰለ ፊት አስታውሰዋለሁ። የእሷን የእናቷን ፎቶ ባየ ቁጥር የኔን እናት አያታለሁ። ሀረግዬ ምን ያክል እንደተሰቃየችብኝ እኔ ነኝ የማውቀው። በጊዜ ማጣት፣ በህይወት መንከራተት፣ እስቲል ነው እሱ ያበላሸውን ህይወት እያስተካከልኩ ነው ያለሁት። ከተለያየን ኦልሞስት 3 ዓመት እየሆነን ነው። 3 ዓመት ሙሉ ግን እሱ ያበላሸውን ህይወት ለማስተካከል ኦልሞስት ተኝቼ አላድርም፣ ተኝቼ አልውልም። በ24 ሰዓት ውስጥ 6 ሰዓት የሚሆን ጊዜ ብቻ ነው የምተኛው። ኢማጂን ኢትዮጵያ ውስጥ እየኖርኩ እንደዛም ሆኖ ግን ሰርቫይቭ እያደረግኩ አይደለም። ስስቅ ስደሰት ሁሉም ሰው ደስተኛ ነው የሚመስለው። ስራ ቦታም ሳዝን ስከፋ እኔ የምከፋ አይመስላቸውም። ሄዶም አንቺ ይከፋሻል እንዴ ይሉኛል። እኔ ያሳለፍኩትን ግን እኔ ነኝ የማውቀው። ወንድ እንዳልቀርብ፣ ወንድ እንዳላምን፣ እንደ አውሬ እንደሆን ነው የሆንኩት። አንዳንድ ሰዎች ላይክ ሲንግል ማም መሆን፣ ለልጅ ብቻን ልጅ ማሳደግ ምን ያክል ከባድ እንደሚሆን እናንተ አታውቁትም። ፋይናንሻል እንኳን ነገሮችን ማሸነፍ ብትችሉ ማህበረሰቡ ለእናንተ ያለው ነገር የምታሳልፉትን መከራ ማንም አያውቅም። ለቀነኒ ፍትህ ብቻ አይደለም የሚያስፈልጋት፣ በጣም ብዙ ነገር ያስፈልጋታል። የኔ እናት የኔን ሞት ነው የሞተችልኝ የኔ እናት። እኔ ላልፈው የነበረውን ህይወት ነው እሷ ያለፈችው። እኔ በጣም ነው የምታሳዝነኝ ቀነኒ። በእሷ ላይ የደረሰው እያንዳንዱ ነገር በእኔ ላይ ደርሷል። አንድም ቅንጣት ሳይቀር፣ አንድም ቅንጣት። ምንም የተለየ ህይወት አላሳለፍንም። እኔ በህይወት አለው እየተነፈስኩ ነው። እሷ ብቻ ሞታለች። የእናቷ ሁኔታ፣ የወንድሟ ሁኔታ፣ የቤተሰቦቿ አልፈውበታል። የኔ ቤተሰቦች በሱ ምክንያት
ጊዜ ካለኝ ከመጀመሪያው ጀምሮ ያለውን ታሪኬን ሼር ላደርጋችሁ ይገባል። ምክንያቱም ልታገቡ ያሰባችሁ ሰዎች አስቡበት፣ ማንን እንደምታገቡ። ቤተሰቡስ ማን ነው? ኬት ናቸው? እንዴት ናቸው? ምን አይነትስ ባህሪ ላይ ያላቸው? ልጆቻቸው በምን አይነት መንገድ ቀርጸው ላይ ያሳደጉት ብላችሁ አስቡ። መጨረሻችሁ ወይ ህይወታችሁ ያልፋል ወይ ደግሞ አሸክመዋችሁ የሄዱት ኃላፊነትን መወጣት አቅቷችሁ እድሜ ዘመናችሁን ነው ስትገፉ የምትኖሩት። ቢ ኬርፉል፣ እየተጠነቀቃችሁ። በቻልኩት አቅም ቪዲዮ ለመስራት እሞክራለሁ። ያሳለፍኩትን ጊዜ ከፎቶዎች ጋር ከማስረጃ ጋር እያደረኩ እኔ በህይወት ስላለሁ። የቀነኒ ነፍስ ግን አሁንም እየጮኸች ነው ያለችው። ገዳዩዋ አይናችን ስር ተቀምጦ ነው ሌላ ገዳይ እየፈለግን ያለ ነው። ፍትህ ከክርስቶስ እንጠብቃለን። ምድራዊ ዳኛ በፍጹም እንደሌለ አምናለሁ። አበ ጉዳይ ወይ እወዳችኋለሁ።